ሄሎ የጋልተንቤ ትራቨልስ እና አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮችን ላይ ስለ ፓስፖርት አፕሊኬሽን ስታትስ ቼክ እንዴት እንደሚደረግ ጥቂት መረጃዎችን አቀብላችኋለሁ። ምን ማለት ነው? አንድ ሰው ፓስፖርት አፕላይ ካደረገ በኋላ ኦንላይን ላይ ገብቶ ፓስፖርቱ ያለበትን ሁኔታ መከታተል ይችላል ማለት ነው። ግን እንዴት ነው የሚችለው? ያንን ከጥቂት ቆይታ በኋላ እነግራችኋለሁ። በዋናነት 3 ነጥቦች አሉ አንስተን የምናወራው። ከዛ በፊት ግን ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ እንደተለመደው ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የበለጠ ቤተሰብ ሁኑ። ወደ መጀመሪያው ነጥብ ልሰራችሁ። አንድ ሰው ኦንላይን ገብቶ የፓስፖርቱን ስታተስ እንዴት ነው ቼክ የሚያደርገው? ስለዚህ በዚህ መንገድ ቼክ ማድረግ ይችላል። እሱም የስቴቱ ወይም የዲፓርትመንት ስቴት የናሽናል ፓስፖርት ኢንፎርሜሽን ሴንተር አት ስቴት ዳት ጋቭ በሚለው ዌብሳይት ውስጥ ምናልባት ዌብሳይቱን ስክሪኑ ላይ ዲስፕሌይ አደርግላችኋለሁ። በናሽናል ፓስፖርት ኢንፎርሜሽን ሴንተር አት ስቴት ዳት ጋቭ በሚለው ውስጥ ገብቶ የፓስፖርቱን ስታትስ ማወቅ ይችላል። ነገር ግን አንድ ሰው ወደዚህ ይህንን ዌብሳይት ተጠቅሞ ሲገባ 3 ነገሮችን በቅድሚያ ማዘጋጀት አለበት። ኦኬ፣ አንደኛ ልክ ዌብሳይቱን ስትከፍቱት የመጀመሪያ የሚጠይቀው ስክሪኑ ዲስፕሌይ ላይ የሚጠይቃችሁ ላስት ኔማችሁንና ፈርስት ኔማችሁን እንድትከቱ ነው። ፓስፖርቱን ያመለከተው ሰውዬ ላስት ኔሙና ፈርስት ኔሙን በመክተት ይጀምራል ማለት ነው። ቀጥሎ 4 ዲጂት ወይም ላስት ሶሻል ሴኩሪቲ ነምበር እነሱን ይከታል ማለት ነው። በሶስተኛው ላይ የሚጠይቀው የአመልካቹን ወይም ያንን የፓስፖርቱን ስታተስ ቼክ የሚያደርገውን ሰውዬ ዴት ኦፍ በርዝ ይጠይቃል ማለት ነው። እነዚህን 3 ነገሮች ልክ ባሩ ላይ ሲያስገባ ዲስፕሌይ ያደርግለታል ማለት ነው። የፓስፖርቱ ያለበትን ሁኔታ ያሳየዋል ማለት ነው። ይህንን ከተናገርኩ በኋላ ውድ ቤተሰቦቼ በቀጥታ ወደ ሁለተኛው ነጥብ እላለሁ። ሁለተኛው ነጥብ ታዲያ ስታቱስን ቼክ ለማድረግ የሚያስፈልግበት ምክንያት ምንድን ነው? ለምሳሌ አንድ ሰው ፓስፖርት አፕላይ አድርጎ ዝም ብሎ ማየት ይችላል ፓስፖርቱ ፕሮሰስ ተደርጎ እስኪመጣለት። ነገር ግን ስታቱሱን ቼክ ማድረጉ ለምን ያስፈልጋል የሚለው ሁለተኛው ነጥብ በጣም ወሳኝ ነው። ይህን ማድረግ ያስፈለገበት አሁንም እንደዚሁ 3 ምክንያቶች አሉ። ልክ የመጀመሪያውን ስቴፕ ተጠቅማችሁ በናሽናል ፓስፖርት ኢንፎርሜሽን ሴንተር አት ስቴት ዳት ጋቭ አድርጋችሁ ከገባችሁ በኋላ ከእናንተ የሚጠበቀውን እነዛን መረጃዎች ካስገባችሁ በኋላ ቀጥሎ ምን ያሳያችኋል? የፓስፖርቱን ስታተስ በሃይላይት አድርጎ ያሳያችኋል፣ ወይም ቦልድሊ ስክሪኑ ላይ ታያላችሁ ማለት ነው። ምናልባት ከዛ ውስጥ የሚታዩት ወይ የመጀመሪያው ቦልድ ሆኖ የሚታዩት ኢን ፕሮሰስ የሚል ነገር ታያላችሁ። ኢን ፕሮሰስ ካለ ጥሩ ነው፣ ምክንያቱም ፓስፖርቱ ደርሷቸዋል፣ ግን ገና በሂደት ላይ ነው፣ ፕሮሰስ እያደረጉ ነው ማለት ነው። ያንን ኢን ፕሮሰስ የሚል ካያችሁ እናንተ ተረጋግታችሁ መጠበቅ ነው። አንዳንዴ ኢን ፕሮሰስ የሚለው ይጠፋና ኖ ፋውንድ ይላል። በኢን ፕሮሰስ ቦታ ኖ ፋውንድ የሚል ስታተስ ታገኛላችሁ። ኖ ፋውንድ ማለት መጥፎ ነው። አንደኛ ወይ ፓስፖርቱ እነሱ ጋር ገና አልደረሰም፣ ወይም ያ ፓስፖርት ጠፍቷል፣ ወይም ሌላ ቦታ ተልኳል ማለት ነው። ስለዚህ ኢን ፕሮሰስ በሚለው ቦታ ላይ ኖ ፋውንድ የሚል ካገኛችሁ ሁሉም ጥንቃቄ ወይም ስለ ፓስፖርታችሁ ስታተስ ንቁ ሆናችሁ መጠበቅ አለባችሁ። ምናልባትም ስቴት ዲፓርትመንቱን ኮንታክት ማድረግም ይጠበቅባችሁ ይሆናል ለምን ኖ ፋውንድ እንዳለ። በሶስተኛ ኖ ፋውንድ ከሌለ ሺፕድ የሚል ነገር ታያላችሁ። ሺፕድ ካለ በጣም አሪፍ ነው፣ ምክንያቱም ፕሮሰስ ሆኗል። ከፕሮሰስ በኋላ ኖ ፋውንድ የሚል ስታተስ ከሌለ ሺፕድ የሚል ስታተስ ነው የምኖረው። ሺፕድ ማለት ፓስፖርታችሁ ፕሮሰስ ተደርጎ ሂደቱን ጨርሶ ወደ እናንተ ተልኳል፣ ወይም መንገድ ላይ ወደ እናንተ በመምጣት ላይ ነው ያለው ማለት ነው። ልክ ስታቱስ ላይ ስትገቡ ሺፕድ የሚል ነገር ካገኛችሁ እሱ በጣም አሪፍ ነው። ጀስት ያኔ ተረጋግታችሁ ኦኬ ፓስፖርት እየመጣ ነው ብላችሁ ትቀመጣላችሁ ማለት ነው። ምናልባት ሺፕድ የሚለው ከሌለ በመጨረሻ ላይ ሊታዩ የምትችሉት ምንድን ነው? ፔንዲንግ የሚል ነገር ታያላችሁ።
ፔንዲንግ ምንድን ነው? ምናልባት ያ ፕሮሰስ የፓስፖርቱን ሂደት ለመጨረስ የጎደለ ነገር አለ ማለት ነው። ምናልባት እናንተ ያላሟላችሁት ነገር ግን እናንተ እንዲታሟሉ የሚፈለግ ዶክመንት አለ ማለት ፕሮሰስ ገና ፔንዲንግ ላይ ነው ማለት ነው። ሶ ያኔ ወይ ደብዳቤ ተልኮላችሁ እየመጣ ነው ያለው ወይም እናንተ በዚህ በስቴፑ መሰረት ዴይ ቱ ዴይ እየገባችሁ በናሽናል ፓስፖርት ኢንፎርሜሽን ሴንተር አት ስቴት ዳት ካም ዳት ጋቭ እየገባችሁ ያ ፔንዲንጉ እስኪቀየር ድረስ መከታተል አለባችሁ ማለት ነው። ስለዚህ ፔንዲንጉ ዊችስ አንዳንዴ ሴም ነው አስ ኖ ፋውንድ ሴም ነው። ምክንያቱም ኖ ፋውንድ ማለት እንዳልደረሳችሁ ካወቃችሁ ትጠነቀቃላችሁ። ፔንዲንግም የሆነ ነገር የጎደለ ወይም እናንተ የምትጠየቁት ሊኖር ስለምትችል በሚል አሁንም ተጠንቀቃችሁ ትጠብቃላችሁ ማለት ነው። ሶ ሁለተኛው ነጥብ ስታቱስ ቼክ ማድረጉ የሚጠቅመው ለእነዚህ አራቱን ነገሮች እርግጠኛ ፓስፖርታችሁ እዛ በትክክል መድረስ አለመድረሱን፣ ፕሮሰስ እየተደረገ መሆን አለመሆኑን፣ ኖ ፋውንድ ማለቱን ወይም ሺፕድ ለእናንተ ተመልሶ መላኩን ለማረጋገጥ ወይም ፔንዲንግ ሆኖ እናንተ የማሟላት የሚገባችሁ ነገር ካለ ያንን እንድታውቁ ይጠቅማል ማለት ነው። ስለዚህ ሁለተኛው ፖይንት በጣም ወሳኝ ነው። ፓስፖርት አፕላይ ካረጋችሁ በኋላ ወደ ቤተሰቦቼ እንደው ዝም ብላችሁ አትቀመጡ። ዶክመንት ነው። በዚህ ላይ ደግሞ መንገድ ለመውጣት ያሰባችሁ ወደ ቤተሰቦቼ ካላችሁ ፓስፖርታችሁን ፕሮሰስ ካረጋችሁ በኦን ታይም እንዲመጣላችሁ ከፈለጋችሁ ኦንላይን ላይ በዚህ በስቴት ዌብሳይቱ ገብታችሁ ዴይ ቱ ዴይ መከታተል አለባችሁ ማለት ነው። ይህን ካልኩ በኋላ ቀጥታ ወደ ሶስተኛው ነጥብ አልፋለሁ። ሶስተኛውም ነጥብ እንዲሁ ወሳኝ ነው። ሶስተኛው ነጥብ ምንድን ነው? ስታተስ ኦንላይን ቼክ ለማድረግ ምን አይነት ኔትወርክ መጠቀም ያስፈልጋል? ይህን ያለምንም ምክንያት አይደለም ያልኩት። ምክንያቱም ይህንን ናሽናል ፓስፖርት ኢንፎርሜሽን ሴንተር ስቴት ዳት ጋቭ ዌብሳይቱን ለመጠቀም በጣም አስፈላጊ የሆነ ኔትወርክ አለ። እሱም ለምሳሌ የፓብሊክ ኔትወርክ ተጠቅማችሁ ያንን ዌብሳይት ከፍታለሁ ብትል አይከፍትላችሁ። ምክንያቱም ስቴት ዲፓርትሜንቱ እናንተ ስካመር ፓብሊክ ኔትወርክ ማለት ምን ማለት ነው? ለምሳሌ በጣም ሂጅ የሆነ ካፍቴሪያዎች ለፓብሊክ ኔትወርካቸውን የለቀቁ ወይም በዋነኝነት ኤርፖርት አካባቢ ስትገቡ የኤርፖርት ኔትወርክ ክፍት ነው ለሁሉም። እንግዲህ አስብ፣ አንድ ኤርፖርት ስንት ሰው ነው እዛ ጋ የሚመላለሰው? ስንት ሰው ነው ዋይፋይ የሚጠቀመው የኤርፖርቱን? ስለዚህ እነዚህ በዋነኝነት ፓብሊክ ኔትወርክ የሚጠቀሙት ላይ ለምሳሌ አንድ ሰው ኤርፖርት ቁጭ ብሎ በኤርፖርቱ ኔትወርክ የፓስፖርቱን ስታተስ ቼክ ለማድረግ በዛ በዌብሳይቱ ቢገባ ዌብሳይቱ ላይ ከፍትለት ይችላል። ምክንያቱም ስቴት ዲፓርትመንት የሚያስመው ወይ አንተ ስካመር ወይም የሰዎችን መረጃ ለመስረቅ በፓብሊክ ኔትወርክ እንደምትጠቀም ስለሚያስብ ያ ዌብ ፔጁ አይከፈትላችሁም። ስለዚህ ሶስተኛው ነጥብ ወሳኝ ነው ያልኩበት አንደኛው ሪዝን ምን አይነት ኔትወርክ ተጠቅመን ነው እኛን የፓስፖርታችንን ስታተስ ቼክ የምናደርገው የምለውን ለማወቅ በጣም ወሳኝ ነው። ስለዚህ ወደ ቤተሰቦቼ የፓስፖርታችሁን አፕሊኬሽን ስታተስ ለመጠቀም ፔጁን ስታደርጉ አልከፍትላችሁ ካላችሁ ሁሌ ማሰብ ያለባችሁት እናንተ የተጠቀማችሁት ያላችሁት ኔትወርክ ኢደር የፓብሊክ ነው ወይም በጣም ለስቴት ዲፓርትመንት ስኩር ያልሆነ ኔትወርክ ነው ማለት ነው። ስለዚህ ይሄንን ለመቅረፍ ምንድነው መጠቀም ያለባችሁ? ሁለት አማራጭ አላችሁ። አንደኛ ወይ የቤት ገብታችሁ የቤታችሁን ዋይፋይ ኮኔክት አድርጋችሁ በዛ ሰርች ማድረግ። ሁለተኛው ደግሞ ዋይፋይ ማትጠቀሙ ወይም ዋይፋይ ሰርቪስ አቬይላብል ያልሆናችሁ ሰዎች ምንድነው የምታደርጉት? የስልካችሁን ሞባይል ዳታ ኦን በማድረግ በስልካችሁ ሞባይል ዳታ ያንን ዌብሳይቱን ናሽናል ፓስፖርት ኢንፎርሜሽን ሴንተር አት ስቴት ጋቭ የሚለውን ዌብሳይት በመጠቀም የፓስፖርታችሁን ስታተስ ማወቅ ትችላላችሁ ማለት ነው ኦንላይን ላይ። ስለዚህ ብዙውን ጊዜ እኔ ስራ ቦታ የሚጠይቁኝ ከስተመሮች አሉ። የፓስፖርቴን ስታተስ ቼክ ለማድረግ አልከፍትልኝም ብሏል፣ ዌብሳይቱ አይከፍትልኝም ብዙ ጊዜ ይላሉ። ስለዚህ ትክክለኛውን መረጃ እሰጣቸዋለሁ። ትክክለኛው ሪዝኑም ደግሞ ይሄ ነው ማይከፍትበት። ብዙውን ጊዜ የፓብሊክ ሰርቪሶችን ወይም ፓብሊክ ዋይፎችን መጠቀሙ በጣም ለስካመር ወይም እነዚህ ዳታ ለሚሰርቁ ሰዎች በጣም ተጋላጭ ስለምንሆን ስቴት ዲፓርትመንት ደግሞ የእናንተን ዶክመንት፣ የእናንተን ኢንፎርሜሽን፣ የእናንተን ፕራይቬሲ ለመጠበቅ ስል እንደዚህ አይነት ፓብሊክ ኔትወርኮች በሚጠቀሙበት ሰዓት ላይ ያንን ኢንፎርሜሽን ወይም የእናንተን የፓስፖርት ስታተስ ላይ ከፍትለት ይችላል ማለት ነው።
ሰው ውድ ቤተሰቦቼ ይህንን ብሬክአፕ የምታደርጉት የራሳችሁን ዋይፋይ የቤት ዋይፋይ በመጠቀም ኦር የሞባይል ዳታችሁን ኦን በማድረግ ይህንን ዌብሳይቱን አክሰስ ማድረግ ትችላላችሁ። የፓስፖርታችሁን ስታተስ ማድረግ ትችላላችሁ ማለት ነው። ሌላው ብዙን ጊዜ ስራ ቦታ ላይ የሚገጥመኝ እንደ ምክር ብዙን ጊዜ ሰዎች ፓስፖርት ፕሮሰስ ካረጉ በኋላ ምናልባት ከ3 ሳምንት ከ4 ሳምንት በኋላ ፓስፖርታቸውን ያገኛሉ፣ አዲሱን ፓስፖርት። ነገር ግን በንጋታው ይመጡና ፓስፖርቴን አገኘው ግን ዶክመንቶቼ በርዝ ሰርቲፊኬት አልመጣልኝም ወይም የሲቲዝን የሆንኩበት ዶክመንት ኦሪጂናል ዶክመንቴን ልኬ አልመጣልኝም ብሎ በጣም ሲጨናነቁ አስተውላለሁ። ይሄ ብዙውን ጊዜ የሚሆነው ለምንድን ነው? ስቴት ዲፓርትመንቱ በሁለት ምክንያቶች እንደዚህ አይነት ሀፕን እንዲያደርግ ያደርጋል። አንደኛው ምክንያት እናንተ አፕላይ ፓስፖርት ስታደርጉ ኦሪጂናል ዶክመንታችሁም ፓስፖርታችሁም በአንድ ኤንቭሎፕ አይላክላችሁም። ሁለት ምክንያት አለ ለዚህ። አንደኛውና የመጀመሪያው ምክንያት ለምሳሌ ፓስፖርታችሁም እንደገና ኦሪጂናል ዶክመንታችሁም በአንድ ኤንቭሎፕ አንድ ላይ ብላክላችሁና ቢጠፋ ሁሉንም ነገር ሉዝ እናደርጋለን ማለት ነው። ስለዚህ አትሊስት ስቴት ዲፓርትመንቱ ፓስፖርታችሁን ይልካል። ከዛ በኋላ የተወሰነ ቀናትን ወይም 1 ሳምንት 2 ሳምንት ቆይቶ ለእናንተ ሌላውን ኦሪጂናል ዶክመንት በሌላ ኤንቨሎፕ ይልክላቸዋል ማለት ነው። እሱ አንደኛው ሪዝን ነው። ሁለተኛ ያ ሀፕን የሚያደርገው እንዴት ነው? አሁን ለምሳሌ አሁንም ስቴት ዲፓርትመንት ምንድነው የሚያደርገው? ለምሳሌ መጀመሪያ ፓስፖርቱን ይልካል። ከዛ እናንተ ፓስፖርቱ በእጃችሁ እንደገባ ፓስፖርታችሁን ቼክ ማድረግ አለባችሁ ራይት አዌይ። ምክንያቱም አንዳንዴ ታይፕ ኢረር ይኖርና የስም የስፔሊንግ ኢረር ሊኖር ይችላል። እንደገና ዴት ኦፍ በርዛችሁን ወይ ቁጥር ቀያይራችሁ እናንተ እንኳን ፎርሙን በትክክል ብትሞሉትም እዛ ስቴት ዲፓርትመንት ላይ የሚሰሩትም ሰዎች ናቸው፣ ፍጹም አይደለም። የሆነ ታይፕ ሲያደርጉ የሆነ ነገር ሚስታፕ ሊያደርጉ ይችላሉ። ያኔ ስቴት ዲፓርትመንቱ ፓስፖርቱን መጀመሪያ ለእናንተ ልኮ ለ1 ሳምንት ወይም ለ2 ሳምንት ያህል ከእናንተ መልስ ይጠብቃል። ኦሪጂናል ዶክመንት እዛው ኪፕ አድርጎ እናንተ የሆነ ችግር ፓስፖርታችሁ ላይ ካገኛችሁ የሆነ ፓስፖርቴ ላይ እንደዚህ ወይ ስም ተበላሽተዋል፣ ስፔሊንግ ጎላል፣ ወይ ቁጥር ተሳስተዋል የሚለውን ፊድባክ እናንተ እስኪመጣ ድረስ ይጠብቃል። ምንም አይነት ፊድባክ ከሌለ ያ ማለት ፓስፖርቱ ኖርማል ነው ማለት ነው። ያኔ ምንም አይነት ነገር ከእናንተ ስቴት ዲፓርትመንቱ ካልሰማ የተቀረውን ኦሪጂናል ዶክመንት ይልክላችኋል ማለት ነው። ነገር ግን እንደ አጋጣሚ ሆኖ የስፔሊንግ ኢረር ብኖር ወይም የስም ስህተት ብኖር በፓስፖርቱን ባገኛችሁት በሳምንት ውስጥ መልሳችሁ ብትልኩለት ስቴት ዲፓርትመንቱ ኦሪጂናል ዶክመንቱ እዛው ስላለ እዛው ክሮስ ቼክ አድርጎ አዲስ ፓስፖርት አስተካክሎ ይልክላቸዋል ማለት ነው። በእነዚህ በሁለት ምክንያቶች ነው ያ ነገር ሀፕን የሚሆነው። ብዙውን ጊዜ ከስተመሮች ሲጨናነቁ ስለማስተዋል ነው። በዚህ አጋጣሚ ውድ ቤተሰቦች እናንተ አብዛኛዎቻችሁ ፓስፖርት ሊኖራችሁ ይችላል። ነገር ግን ወደፊት ለማሳደስ ቤትፈልጉ ወይም ልጆች ያላችሁ ለልጆቻችሁ ፓስፖርት ለማውጣት ቤትፈልጉ እንዲህ ያሉ መረጃዎች በጣም ይጠቅማቸዋል። እስከ ቅርብ ድረስ የኛ ሰዎች መጥተው ፓስፖርት መጥተዋል፣ ዶክመንት ግን አልመጣም የሚሉ የተለያዩ ጥያቄዎችን ይጠይቃሉ። እንደገና የፓስፖርቴን ስታተስ ቼክ ለማድረግ ሞክሬ እንደዚህ አልከፍትልኝ ምናምን ብለው አሁንም ያንን መረጃ ከፓብሊክ ኔትወርክ አትጠቀሙ፣ የራሳችሁን ዋይፋይ ተጠቀሙ ምናምን ብዬ መክሬ የመለስኳቸው ብዙ ቤተሰቦች አሉ። እናንተም ይሄ መረጃ ለሌሎች በትክክል እንዲደርስ ውድ ቤተሰቦቼ ይሄንን ቪዲዮ ከወደዳችሁ እንደውም አስተማሪ ነው ብላችሁ ካሰባችሁ ሌሎች እንዲነቁ እናንተም ለልጆቻችሁ ወይም ለራሳችሁ ፓስፖርት ፕሮሰስ ለማድረግ ከመሄዳችሁ በፊት ወይም ካረጋችሁም በኋላ ፓስፖርታችሁን ዋች ለማድረግ ወይም ስታተሶቻችሁን ቼክ ለማድረግ በጣም የሚጠቅም መረጃ ይዤ መጥቻለሁ ብዬ አምናለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ፣ ሰዎች ይድረሳቸው። ከዝም የበለጠ እናንተ ማወቅ የምትፈልጉት ስለ ፓስፖርት በተለይ ስለ ፓስፖርት ማወቅ የምትፈልጉት መረጃ ካለ፣ ጥያቄ ካለ፣ ያልገባችሁ ካለ በኮመንት ላይ ጥያቄዎቻችሁን ብትጠይቁ እኔ መልስ እመልስላችኋለሁ ማውቀውን። ስለዚህ ውድ ቤተሰቦቼ የዛሬውን ቪዲዮ በዚህ ጨርሻለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር እንሁን።